ሰላም ሰላም፣ ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ አድርጉ። በጣም ያሳዝናል የእውነት። ይሄ ልጅ እንግዲህ ሁላችሁም ታውቁታላችሁ፣ አስመረው የራያው ልጅ ማለት ነው። ከዚህ በፊት ብሬክስ አቅርቦት ነበረ። የልብ ህመም ነበረበትና እንዲሁም ገንዘብ ተዋጥቶ እናት በሳውዲ አረቢያ እሱን ለማሳከም የተሰዳ እየሰራች ልጁ በልብ ህመም ሲሰቃይ ነበረ። የሚያሳዝን ይሄን የመሰለ ወጣት እንዲሁም ወጥቶ እዚህ ጋር እንደምታዩት እያለቀሰ ብሬክስ አምጥቶት እንግዲህ እርዳታ ተሰብስቦለት ገንዘብ ተዋጥቶ ህንድ ሀገር ሂዶ ታክሞ እናትም እቺ ናት ማለት ነው። ባካችሁ ልጄን አድኑልኝ እያለች ስታነባ ነበር ማለት ነው በሳውዲ አረቢያ ሁና። ዛሬ ላይ ግን ያውሉ ሂዶ ታክሞ ድኖ ብሬክስ ድኗል። እንኳን ደስ አላችሁ ብሎ ለቆልን ደስ ብሎን ሁላችንም። አሁን ላይ ግን በህይወት የለም። ይህ ወጣት በሚያሳዝን ሁኔታ ህይወቱ አለፈ። በጣም ያሳዝናል። በጣም ልብ ይሰብራል። እንግዲህ ህንድ ሀገር በሄደበት ሰዓት ነው ይሄ። ከዛ ከወጣ በኋላ እንደዚህ እየዘፈነ ቪዲዮ ለቆ ብሬክስ ልቆልን በጣም ደስ ብሎን በመዳኑ ተደስተን ሁላችንም ማለት ነው እግዚአብሔር ይመስገን ብለን እንግዲህ ልቡ ተቀይሮለት ሌላ ልብ ተደርጎለት በጣም ድኖ፣ አሁን ላይ ግን ይኸው ስክሪን እንደምታዩት ህይወቱ አለፈች። ነፍስ በአጸደ ገነት ትረፍ ወንድማችን። በጣም አዝነናል። የእውነት ያሳዝናል። ይሄ ወጣት አንድ ፍሬ ልጅ ማለት ነው እንግዲህ ሁላችንም በደስታ የተሞላንበት ሰዓት ነበረ። ይሞታል ብሎ ማንም አላሰበም። መጀመሪያ ላይ ህመሙን እንዳየን ነበረ። ከዛ ህንድ ሄደ፣ ከዛም ዳነ። ሁሉን ነገር በቪዲዮ እና በፎቶ እየተላከለት ብሬክስ ደግሞ በቴሌግራም እየለቀቀልን ነበረ። እንግዲህ ሁላችንም ደስታችንን ሳንጨርስ መከረኛዋ ያልታደለችው ከርታታዋ እቺ እናት የልጇ ሞት ሰማች። በስደት ሆና ዳንልኝ ብላ የሰው ፊት አይታ አልቅሳ ልጇን አድኑልኝ ብላ ድኖ ተቀይሮ ህንዲዶ መጥቶ እሷም እዚሁ በሳውዲ አረቢያ በስራ ላይ እንዳለች ነው ያለችው። በአሁኑ ሰዓት ላይ ደግሞ በትላንትናው ዕለት ህይወቱ እንዳለፈ ዛሬ ቀብር ስነስርዓቱ ይከናወናል። ትላንት ህይወቱ እንዳለፈ ተነገረን ማለት ነው። በጣም ያሳዝናል። በጣም ያማል። ብሬክስም ቅስሙ ተሰብሯል እንዳያችሁት። እናት እግዚአብሔር ያጽናሽ በስደት። እንዲሁም ይህ ወንድማችን የምታዩት ዶክተር ነው፣ የሕክምና ባለሙያ ወጣት ዶክተር። እንግዲህ ባልታወቀ ሁኔታ እንግዲህ እንደሚባለው ከሆነ ራሱን በራሱ ህይወቱን እንደነጠቃት ይገኛል ማለት ነው። በጣም ያሳዝናል። እኛ ለታመሙት በዳኑልን እያልን እንመኛለን። አንዳንዶች ደግሞ ራሳቸው አለምን በቃኝ ብለው በራሳቸው ጉዳይ ይሰናበታሉ ማለት ነው። ይህ የምታዩት ወጣት እንግዲህ በጣም የሚያሳዝን ልብ የሚሰብር ታሪክ ነው። እንደሰማነው ከሆነ በትላንትናው ዕለት ነው ይሄም ህይወቱ ያለፈው። ይህ ወጣት ለቤተሰብ የመጀመሪያ ልጅ ሲሆን ቤተሰቦቹ እንደ ማንኛውም የገጠር ከተማ ውስጥ ያደገ በሆሳና አካባቢ ገጠር ውስጥ ያደገ ወጣት ነው ማለት ነው። በድህነት በቤተሰብ ውስጥ ያደገ ወጣት ቤተሰብ መከራይቱ ለዚህ ካደረሰ በኋላ በዘንድሮ አመት ገና አዲስ አመት መጀመሩ እንደሆነ ነው 2018 ወደ ሕክምናው እንደተቀላቀለና ስራ እንደጀመረ ነው። እንግዲህ የሕክምና ስራ ብዙ ድካም፣ ብዙ ልፋት፣ ብዙ መከራ አለ። ቤተሰብም እናንተም ማለት ነው እና እንደ ቀላል አይደለም። በትንሽ አመት ተምራችሁ አይደለም ማለት ነው ሕክምናን የምትይዙት። እንግዲህ ወጣት ማለት ነው እንደሰማነው ከሆነ ከጓደኛው ወይም ከፍቅረኛው ጋር ማለት ነው አለመግባባት ይፈጠራል። እሷም እሱን አልፈልግም ትልና የብዙ አመት ፍቅረኛው ወደ ሌላ ትሄዳለች ማለት ነው። በዛ የተነሳ እንግዲህ በሚሰራበት ቦታ የራሱ የሚሰራበት ክላስ ውስጥ ህይወቱ አልፎ ራሱን በራሱ ህይወቱ ላይ ወስኖ ነው የተገኘው ማለት ነው። በጣም ያሳዝናል፣ ልብ ይሰብራል። ምን ነው ወላድ በድባብ ትሄድና ለሞላች ሴት እንደዚህ ራስን ህይወትን ማጥፋት፣ በሰማይም በምድርም ማጣት፣ በዛ ላይ አስተምረው መከራ አይተው የለፉ ቤተሰቦችን አስቧቸው ማለት ነው። እንግዲህ ይህን ሁሉ አመት አንድ እናት፣ አንድ ድሃ እናት፣ አንድ ድሃ አባት ምን ያክል ለቤተሰብም የመጀመሪያ ልጅ እንደሆነ ነው እየተነገረ ያለው። ስንት መከራ ስንት ፈተና አይተው እዚያ ድርሰው ሴት ልጅ የተመረቀ ስራ ያዘ ብለው ደስ ባላቸው ሰዓት ላይ ባልሆነ በልክስክስ ነገር እንግዲህ በማይረባ ነገር በማትረባ ሴት ህይወትን ማጣት በጣም ያሳዝናል። እኔ በጣም ነው ማዝነው። ምክንያቱም ለወንድ ብላችሁ በራሳችሁ ላይ የምትወስኑ ሴቶች ወንዶችም ደግሞ ለአንድ ሴት ብላችሁ አንድ ሴት ብትሄድ 1000 ሴት ማምጣት የምትችል ገና ወጣት ልጅ
ያውም በስራ የኮራ ዶክተር፣ የተከበረ ስራ ያለህ ምሁር የወንክ ልጅ ለአንድ ሴት ብለህ ራስህን በዚህ ልክ አንተን ሳይሆን ቤተሰቦችን ገለህ ነው የሞትከው። ቤተሰብ ደስ ብሏቸው ፍሬ አፈራው የልፋቴ ውጤት የልፋቴ ፍሬ ብሎ ፍሬውን ልቀምስ ነው ብሎ በተስፋ እጅህን የሚያዩ ወላጆችህ እነሱን ከነሱ አፍ ነው ንጥቅ ብለህ የሄድክባቸው ማለት ነው። ምክንያቱም ልጄ የተመረቀ ስራ ያዘ ሲባል ደሞዝ አግኝቶ እኔን ይረዳኛል ነው፣ የእኛ ቤተሰብ ይጦረኛል ነው፣ እኛ ኢትዮጵያን ሁሉም ማለት ነው። በቃ ልጄ ራሱን ችሏል፣ እኔንም ይጦረኛል፣ ተመስገን ይጦረኛል፣ ይቀብረኛል ነው የሚለው ማለት ነው። ተስፋ የሚያደርገው አንድ ወላጅ በልጁ ላይ ነው። ልጁ ተስፋ ቢስ ከሆነም ተስፋውን ይቆርጣል። ልጁ ደግሞ እንደዚህ ተስፋ ያለው ውጤታማ ልጅ ሲወልድ ደግሞ እና ሲሆንለት ደስ ብሎት በልጁ ተስፋ ያደርጋል። ስለዚህ ይህም ሁሉ የቤተሰቦቹን ተስፋ ንጥቅ አድርጎ በማትረባ ሴት ህይወቱን አጣ። በጣም ያሳዝናል። ነፍስ በአጸደ ገነት ትረፍ። ለቤተሰብ መጽናናትን ያድልልን። በጣም ነው የሚያሳዝን የእውነት። አንዳንዶች እንደዚህ በራሳቸው ላይ፣ አንዳንዶች ደግሞ እንደዚህ በወጣትነት እድሜያቸው ላይ ይሄ ሁሉ ተንከራቶ ይሄ ወጣት እንግዲህ ይሄ ሁሉ መከራ አይቶ መጀመሪያውኑ በሞተ ነው ያልኩኝ እኔ ራሱ ማለት ነው። የእውነት ምን አለ ይሄ ሁሉ ድካም፣ ይሄ ሁሉ ልፋት፣ ይሄ ሁሉ የእናት እንባ፣ ይሄ ሁሉ የሰው ፊት ማየት፣ እናት እባካችሁ አድኑልኝ እያለች ልመና ወጥታ የሰው ፊት አይታ ተብሎ ሁሉም ያለውን አዋቶ እግዚአብሔር ይመስገን ተሰብስቦ ወደ ህንድ ተብሎ ሂዶ እዛም ልብ ተቀይሮለት ያው እንግዲህ መከራው መጨረሻ ላይ ዳነ ተብሎ መጥቶ አማረበት ተብሎ ደስ ብሎን ከዛም ቀጥሎ ደግሞ ህይወቱ ተቀጠፈች፣ አለፈ በትናንትና ሁለት። ታዲያ የሁሉ መድከም የሁሉ መከራ በዚች እድሜው የሁሉ መፈተን ምን አስፈለገ? እውነት ፈጣሪ አይከሰስም እንጂ እኔ ወዲያውኑ በሞተ ነው ያልኩኝ። ምክንያቱም በቃ የማይድን ሰው ብዙ ሲንከራተት በጣም ያሳዝናል። በዛ ላይ ደግሞ ይሄ ልጅ እንዳያችሁት ገና ወጣት ገና አንድ ፍሬ ልጅ ነው፣ ገና ታዳጊ ነው። ለእናቱም የመጀመሪያ ልጇ ነው። እናትም እሱን ለማዳን ነው የእሱን ህመም ለማስታገሻ ኪኒን መርፌ ለሚሆን ነገር ለመድኃኒት ብላ ነበረ በስደት የተሰደደችው በሳውዲ አረቢያ እና እየሰራች ለልጇ ማሳከሚያ ነበር በየወሩ ስትልክ የነበረው። እሷም እንደተናገረችው ብሬክስ ጋር ማለት ነው። ግን አልሆነም። ያ ሁሉ ነገር ጭልም አለ። ያ ሁሉ ድካም፣ ያ ሁሉ ልፋት ሁሉ ለዝች ነው። አያችሁ፣ ህይወት እንደዚህ ናት። ዛሬ ላይ ህይወቱ አለፈች። ዳነ የተባለው ወጣት እፋለ አረፈ የተባለው ወጣት እንደ ልቡ ተነፈሰ፣ ተጫወተ፣ ሳቀ የተባለው ወጣት እሱ ቀኑ ሲደርስ ደግሞ እንደዚህ ህይወቱ አለፈች። በጣም ያሳዝናል። ነፍስ በአጸደ ገነት ትረፍ። ለቤተሰብ መጽናናትን ያድልልን። ወንድማችን አስመረው ማለት ነው። የእውነት በጣም ነው ያዘንኩት። በጣም ነው ልቤ ሰበረው። ምክንያቱም አይተነዋል ከመጀመሪያ ጀምሮ የዚህን ልጅ ቪዲዮ ማለት ነው እና እናቱንም ስላየን ያማል በጣም። ምንም ማድረግ አይቻልም። እንግዲህ እግዚአብሔር አይከሰስ እና እግዚአብሔር አምላክ ለሁላችሁም ቤተሰቦች መጽናናትን ያድልልን። ሌሎች ደግሞ ከዚህ ከዶክተሩ ብትማሩ ማለት ነው። ለአንድ ሴት ብላችሁ ራሳችሁን ባታጡ ባይነኝ ማለት ነው። ምክንያቱም ነገ ሌላ ቀን ነው፣ ነገ ሌላ ተስፋ አለ። ለምን ራስ ማጣት? ለምን ይሄ ሁሉ መከራ? ብቻ ያሳዝናል።